በዛሬው የቪዲዮ ቆይታችን ለሁሉም ሰው የሚሰራ ሳይንስ ያረጋግጠው ሃይማኖት የሚደግፈው የሚስማማበት ሁሉም ስኬታማ ሰዎች የሚመሰክሩት ሀቅ ላይ ቆይታ የምናደርግ ይሆናል። ይህንን ቪዲዮ እስከ መጨረሻው ተከታትላችሁ የእናንተን ህይወት ከዳሰሰ ህይወታችሁን ቆንጠጥ ካደረገ ሌሎች ሰዎች እንዲደርሳቸው አጠገባችሁ ላለ ሰው ሼር በማድረግ ማህበራዊ ኃላፊነታችሁ እንድትወጡ አደራ ማለት ፈልጋለሁ። እንግዲህ ሁሉም ሰው ስኬታማ መሆን ይፈልጋል። ተማሪ በተማሪነት ህይወቱ ስኬታማ መሆን ይፈልጋል። መምህር በመምህርነት ህይወቱ ስኬታማ መሆን ይፈልጋል። ትዳር እየመራ ያለ ሰው በትዳር ህይወቱ ስኬታማ መሆን ይፈልጋል። አመራር ላይ ያለ ሰው ኃላፊነት ያለ ሰው በአመራርነት ህይወቱ ስኬታማ መሆን ይፈልጋል። ነጋዴ የሆነ ሰው በንግዱ ዓለም ስኬታማ መሆን ይፈልጋል። በከተማው ውስጥ እኔ ነኝ የተባለ ባለጸጋ መሆን ይፈልጋል። ሁሉም ሰው በተሰማራበት የሥራ መስክ ውስጥ ስኬታማ መሆን ይፈልጋል። ሀቅ ነው። ግን ስኬት የአንድ ቀን ስራ ውጤት አይደለችም። ስኬት የአንድ ቀን ሌሊት የሥራ ውጤትም አይደለችም። ስኬት መንገድ ነች። ስኬት ፕሮሰስ ነው፣ ሂደት ነው። ዛሬ የምናየው የስኬትን መንገድ ነው። ማለት ስኬት ፕሮሰስ ነው ካል ሂደት ነው ካል የትኛው ፕሮሰስ ግን የበለጠ ዋጋ አለው ይላሉ ብዙ ሰዎችና እስኪ እንያቸው አንድ ባንድ ስለ ስኬት መንገድ ማለት ነው። እንግዲህ የመጀመሪያው ለስኬት ፍላጎት የመጀመሪያውን ድርሻ ይወስዳል። ተማሪዎች በሚቀጥለው አመት ሀገር አቀፍ ስኮሩን ብሬክ አድርገው ስማቸው በሀገር ደረጃ ሲወራላቸው መስመት ይፈልጋሉ። መሆን ይችላሉ ወይ? አዎ፣ ግን ከፈለጉን። መሪዎች የብዙ ድሆችን እንባ አብሰው ስማቸው ከመቃብር በላይ እንዲሆን የሚያስችል ታሪክ አሁን መጻፍ ይችላሉ። አዎ፣ ግን ከፈለጉ። መምህራን በተማሪዎቻቸው ህይወት ውስጥ የማይረሳ ህይወትና ትዝታ መጻፍ ይችላሉ። ስኬታማ መሆን ይችላሉ። አዎ፣ ግን ከፈለጉ። ነጋዴዎች በከተማው ውስጥ እኔ ነኝ የተባለ ባለጸጋ ኦስ በሚባል ሀገር የነበረውን ያንን የኢዮብን ባለጸግነት ማግኘት ይችላሉ። አዎ፣ ግን ከፈለጉ። እያንዳንዱ ሰው ስኬታማ መሆን ይችላል። አዎ፣ ግን ከፈለገ። ፍላጎቱ ደግሞ ዝም ብሎ ፍላጎት አይደለም፣ ከውስጥ የመነጨ የተንቀለቀለ ፍላጎት ካለ ነው። ልንዘናጋ ስንል የሚመልሰን ፍላጎት፣ ትዝ የሚለን ሰውነታችን ብትት የሚያረግ ፍላጎት፣ ተኝተን ብቻ አይደለም በቁጭ ብለን በአይነ ህሊናችን አእምሮአችን ውስጥ በተከታታይ ሰዓት ደወል መደወል የሚችል ፍላጎት፣ ተኝተን ከመኝታችን የሚቀሰቅሰን ፍላጎት። እንደዚህ አይነት ፍላጎት ካለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያኔ 38 ዓመት በበሽታ ይኖረው የነበረውን ሰውዬ ሲፈውሰው ወደ ዮርዳኖስ የሚወስድ ሰው አለህ አላለው። አጠገብህ ማን አለ የሚያግዝህ አላለው። ልትድን ተወዳለህን? ፍላጎቱን ነው የጠየቀው። ፍላጎት የመጀመሪያውን ድርሻ ይወስዳል። ፍላጎት ካለን እዛ ጉዳይ ላይ የእውነት ከውስጥ የመነጨ በርኒንግ ዲዛይር የተንቀለቀለ ፍላጎት ካለን ህመሞቻችንን ማስታመም የምንችልበትን አቅም እናገኛለን። ግን የእውነት ፍላጎት ከሆነ ዝም ብሎ ተራ ፍላጎት ከሆነ የመጀመሪያው እንቅፋት እንድንመለስ ታደርገናለች። ከውስጥ የመነጨ ፍላጎት ካለን አሁን በዙሪያችን ትብትብ አድርገው የያዙን ችግሮች በሙሉ በእኛ ላይ እንዳይነግሱ ፍላጎታችን አቅም ይሰጠናል። ሰው ከውስጡ ከፈለገ፣ ከውስጡ ከተነሳሳ፣ ከውስጡ ያ ምኞቱ የእውን ከሆነ በታሪክ ሊጥለው የሚችል ፈተና የለም። ስለዚህ ሁላችንም በተሰማራንበት የሥራ መስክ ስኬታማ መሆን እንችላለን፣ ግን ከእውነት ከውስጥ ከፈለግን ብቻ። ከዚህ ቀጥሎ የሚመጣው ነገር ምንድነው? ፍላጎት ብቻውን ስለፈለኩ ብቻ አሁን አድማየሪንግ የሆነ በዓለም አደባባይ ሊነገር የሚችል ያነ ስኬት አምሮዬ ውስጥ ሆኖ ዝም ብዬ ከተቀመጥ ከንቱ ነው። ያነ ፍላጎቴ ሊያሳካ የሚችል ዕውቀት ያስፈልጋል። በዛ ዙሪያ ዕውቀት ከሌለኝ ከንቱ ነው ማለት። ስለዚህ ቀጥሎ የሚመጣው ነገር ዕውቀት ነው። ለምሳሌ እኔ ልበልና አሳን ኤግዛምፕል
በዓለም አደባባይ የቅርጽ ተወዳዳሪ ሆኜ አሸንፌ ኢትዮጵያን ሳስጠራ ባይነ ህሊናዬ ባይ የኢትዮጵያ ሰንደቅ ዓላማ ከፍ ብሎ ሲሰቀል ብሔራዊ መዝሙራችን ሲዘመር ምናምን አይነ ህሊናዬ ውስጥ ባይ ብሰማው ያየው ከውስጥ የመነጨ ፍላጎት ግን ደግሞ የቅርጽ ተወዳዳሪ ለመሆን ምን አይነት ነገሮች ማድረግ እንዳለብኝ ዕውቀቱ ከሌለኝ ላደርገው አልችልም። ለምሳሌ ጧት ተነስቼ 15 ኪሎ ሜትር 20 ኪሎ ሜትር ብሮጥ ምናልባት አትሌት ልሆን ይችላል ካልሆነ በስተቀር የቅርጽ ተወዳዳሪ ልሆን አልችልም። የቅርጽ ተወዳዳሪ ለመሆን ምን አይነት ስፖርቶች ከስፖርቱ ውስጥ ራሱ ምን አይነት ስፖርት ነው መስራት ያለብኝ? ለምን ያህል ሰዓት? ምን አይነት ምግቦችን ነው መመገብ ያለብኝ? ፋት ኮንተንታቸው ካሎሪ ኮንተንታቸው ላይክ የሆነ እሱ ዕውቀት ከሌለኝ ሊሆን አይችልም። አእምሮዬ ውስጥ ያሰብኩት ፍላጎት በሙሉ ቅዠት ሆኖ ይቀራል ማለት ነው። ከቅዠት ዓለም ውስጥ ለመውጣት ያንን ፍላጎት ለማሳካት የሚያስፈልጉኝን ዕውቀቶች መሰብሰብ አለብኝ። በሚቀጥለው ዓመት ናሽናል ኤግዛም ያለባችሁ እህት ወንድሞቼ 595 596 አምጥታችሁ በኢትዮጵያ በሀገር ደረጃ ስለናንተ ቤተሰቦች ስለናንተ ሲወራ መስማት ብትፈልጉ አሁን ይቻላል። ያን ማድረግ ይቻላል። ግን ዕውቀት ያስፈልጋል። እያንዳንዱ ሰብጀክት ላይ ዕውቀት ያስፈልጋል። እያንዳንዱ ሰብጀክት ብቻ ሳይሆን እያንዳንዱ ቻፕተር ላይ ዕውቀት ያስፈልጋል። እያንዳንዱ ቶፒክ ላይ ዕውቀት ያስፈልጋል። as much as possible ዚሮ ኤረር ለመምጣት ተግቶ መስራትን ይጠይቃል። ዕውቀትን ማግኘት በጣም አስፈላጊ ነው። ዕውቀትን በብዙ መንገድ እናገኛለን። አንደኛ እኛ ልናሳካው የምንፈልገውን ስኬት የሄዱበት ሰዎች አሉ። እነሱ በሄዱበት መንገድ ዕውቀትን መሰብሰብ እንችላለን። አሁን ቴክኖሎጂውን በዚህ መንገድ መጠቀም ከቻል በዛ ዙሪያ ዕውቀቶችን አኮሞዴት ማድረግ እንችላለን፣ መሰብሰብ እንችላለን። ዕውቀት ብቻውን ግን ደግሞ ትርጉም የለውም። እንደውም አባቶች ምን ይላሉ? ዕውቀት ካለው እምነት ያለው ይበልጣል ይላሉ። ይህንን ኤክስፐሪመንት የሚያደርግ አንድ ቪዲዮ በቀጣይ ሰራላችኋለሁ። የአድዋ ንግስት እቴጌ ጣይቱ እንቋ እናታችን ለዚህ የሚገርም ኤክስፐሪመንት አላት በህይወቷ የተገበረችው ማለት ነው። ዕውቀት ካለው እምነት ያለው ይበልጣል የሚለውን ፕሩቭ የሚያደርግ አንድ ቪዲዮ እሰራላችኋለሁ ሌላ ጊዜ። አሁን አእምሮአችን ውስጥ የመጣው ያን የስኬት ፍላጎት ልናሳካው የምንፈልገውን ስኬት አእምሮአችን ውስጥ ያየነውን አሁን ምናልባት በጣም ሚራክል የመሰለን በጣም ዊርድ የመሰለን ሐሳብ መፈጸም እንደሚችል አምኖ መነሳት ይፈልጋል። እምነት በቃ የእውነት እምነት እኛ በምንችለው መጠን ልክ ስራ መስራት ከቻል እግዚአብሔር ያን ሊፈጽምልን እንደሚችል ማመን ያስፈልጋል። አንዳንድ ሰዎች ባለጸጋ ለመሆን ከባለጸጋ ቤተሰብ መወለድን ሀብት መውረስን እንደ ፕሪኮንዲሽን አድርገው ይቆጥሩታል። ያ የነሱ እምነት። ነገር ግን ይሄ ለባለጸግነት ፕሪኮንዲሽን እንዳልሆነ ችግር የፈጠረው ደጋግሞ መውደቅ አጠንክሮ የሰራው የአሊባባ መስራቱ ጃክማ ያሳየናል። ጃክማ ብቻ አይደለም፣ ሌሎች ከድሃ ቤተሰብ የተወለዱ ግን ብዙ ባለጸጎች አሉ። አሁንም የኛ ስኬት የምንፈልገው በጣም ከፍ ያለ ነገር ሆኖ አሁን ያለንበት ኢንቫይሮንመንት ግን በጣም ምስቅልቅሉ የበዛ በጣም የሚያስጠላ እጅግ በጣም ትራውማቲክ ቢሆን እንኳን ያ ነገር አሁን እያሰብነው ያለው ነገር ሊፈጸም እንደሚችል ማመን ያስፈልጋል። በሙሉ እምነት እንደ አንበሳው ጉዞ መጀመር ያስፈልጋል። በሙሉ እምነት እንደ ንስሩ ጉዞ መጀመር ያስፈልጋል። በሙሉ እምነት ማለት እንደ አባቶቻችን እንደ አድዋ ጀግኖች በሙሉ እምነት እንቅስቃሴ መጀመር ያስፈልጋል ማለት ነው። ካልሆነ ግን አንካሳ ልብ ይዘን የምንንቀሳቀስ ከሆነ ሊሆን አይችልም። እስኪ እንደዚህ ልሞክር ይሄ ከሆነ ይሆናል፣ ካልሆነ ግን ሊሆን አይችልም። ህሊናችን ሁለተኛ ምርጫ ከያዘ ሊሳካ አይችልም በታሪክ ማለት ነው። ይሄ ሀቅ ነው። በየትኛውም ዓለም ይሄ ሀቅ ነው። ይሄንን መረዳት በጣም አስፈላጊ ነገር ነው። ስለዚህ እምነት ትልቁን ዋጋ ይወስዳል። ማመን ያን አእምሮአችን ውስጥ ያለው ያ ስኬት ሊደርስበት እንደምችል ግን ተግቼ መስራት እንዳለብኝ ተግቼ ከሰራው ከጓደኞቼ ጋር ከተረዳዳው አጠገቤ ያለውን ሪሶርስ ሞቢላይዝ ካረኩ ሳልደክም ተታትሬ ከሰራው ያን ሊመጣ እንደሚችል አሁን አእምሮዬ ውስጥ ያለው በአካል ላገኘው እንደምችል ማመን ያስፈልጋል። እምነት ያስፈልጋል በደንብ ማለት ነው። ይሄ እጅግ በጣም መሰረታዊ ነገር ነው። ያለ እምነት አንካሳ ልብ ይዘን እንቅስቃሴ ብንጀምር ሊሆን አይችልም።
በቃ እስኪ እንደምንም ብዬ ልሞክር ከቻልኩ ከ500 በላይ ካልቻልኩ ደግሞ ልንችል አንችል ነጋዴዎችን በተመሳሳይ እስኪ ልነግድ ልሞክር እንደዚህ ላርግ ከቻልኩ በከተማው እኔ ነኝ የተባልኩ ባለሀብት ብዙ ድሆችን የምረዳ ባለጸጋ ስሜም ደስ የሚል በየአደባባዩ በመልካም መንገድ የምጠራ ሰው ካልሆነ ግን ብለን ካሰብ አንካሳ ልብ ይዘናል ማለት ነው አይሆንም በሙሉ እምነት እንቅስቃሴ መጀመሪያ ያስፈልጋል ማለት ነው ይሄ ትልቁን ዋጋ ይወስዳል ለዛ ነው አባቶችም ዕውቀት ካለው እምነት ያለው ይበልጣል ስለዚህ እያንዳንዱ ጉዟችሁን በእምነት ጀምሩ ስታምኑ ደግሞ መታበይ እንዳይሆንባችሁ ውዳሴ ከንቱ እንዳይሆንባችሁ መታመናችሁ በእግዚአብሔር ዘንድ ይሁን በአላህ ዘንድ ይሁን እናንተ የምትችሉትን ነገር ካደረጋችሁ እግዚአብሔር አላህ እንደማይከለክላችሁ እርግጠኛ ሆኖ በሙሉ እምነት ጉዞ መጀመሪያ ያስፈልጋል ከእምነት ቀጥሎ የሚመጣው ጥረት አንኳኩ ይከፈትላችኋል እርዱኝ እረዳችኋለሁ ተብሎ 24 ሰዓት በር ላይ ብንቆም አይከፈትም ኢፈርት ይፈልጋል ማንኳኳት እርዱኝ እረዳችኋለሁ የሚባረክ ነገር እጃችን ልንይዝ ይገባል የሚባረክ ነገር አለን እኔና እናንተ እየጣርን ነው ሊባረክ የሚችል ጥረት ነው ቁጭ ብለን ነው ዝም ብለን ስም እየጠራን ያለን የሚባረክ ነገር እጃችን ላይ ሊኖር ይገባል መጣር ያስፈልጋል ጥረት በጣም ያስፈልጋል ከዛ በኋላስ ደሞ የማያቋርጥ ጥረት ያስፈልጋል በጣም መጣር መሞከር ስኬት በዚህ ሂደት ውስጥ ነው የምትፈጠረው በቃ ሂደት ስለሆነች ማለት ነው አንድ የድንጋይ ፈላጭ ታሪክ አለና ይሄንን ታሪክ ላጋራችሁ ፈልጋለሁ ከዚህ ጋር በጣም ኮንሳይድ ስለሚያደርግ በጣም ሪሌትድ ስለሆነ ማለት ነው ህይወቱን ድንጋይ በመፍለጥ ህይወቱን የሚመራ አንድ ሰው ነበርና አንድ በጣም ትልቅ ቢፈልጣው በጣም ትልቅ ብዙ ድንጋዮች ሊወጡት የሚችል ድንጋይ ያገኝና እሱን ድንጋይ ሲመታ ዋለና ደከመው አልቻለም አረ በቃ ትንሽ ድንጋይ ፍለጋ ሊድ እንጂ ሲባላስ ብሎ 99 ጊዜ መጥቶ ደከመው አልቻለም ቁጭ አለ እና ባጠገቡ የሚያልፍ የሆነ ሰው መጣና ምን እያደረክ ነው ይላል ይሄንን ድንጋይ ፈልጣለሁ ብዬ ነበር ብለው ሊሆን አልቻለም ማለት ከዛ በኋላ እንዴት እምቢ አለህ ምናምን ጎበዝ አልነበርክ ከዚህ በፊት ምናምን አረ በቃ ተስፋ ቆርጫለሁ ትቼዋለሁ ከዛ በኋላ በአጋጣሚ ያኛው ሰውዬ ብድግ አረገና አንድ ጊዜ ሲመታው ድንጋዩ ተፈረከሰ የትኛው ምት ነው ድንጋዩን የፈረከሰው አንዳንድ ሞኞች አይ በትኩስ ኃይሉ ስለመተው ነው ይላል አይደል ሐቁስ አይደል አይ በስልት ስለመተው ነው ይላሉ ሐቁስ አይደል የመጀመሪያው ምት ራሱ የማይታይ ስንጥቅ ፈጥራ ነበር ድንጋዩ ላይ ሁለተኛው ድንጋይ ያችን የተፈጠረች ስንጥቅ ትንሽ ገፍታት ነበር ሶስተኛው ምትም እንደዚሁ የራሱ ድርሻ ነበራት እያን 99 ምቶች ራሱ የማይታይ ኢንቪዚብል ክራክ ፕሮፓጌት እንዲያደርግ አድርገዋል እዛ ድንጋይ ላይ ማለት ነው ሁሉም ድርሻ ነበራቸው ሰውየው ግን መጨረሻው ላይ ሲደርስ ተስፋ ቆረጠና ደክሞተው ስንቶቻችን ወደዛ መንገድ ሂደን ጫፍ ላይ ስንደርስ ቆመናል የእውነቴን ነው የምላችሁ እዚህ ጋር በቃ በስራ ሂደታችሁ ውስጥ በቃ ድክም ትክት ስትሉ አትጠራጠሩ እየደረሳችሁ ነው ወደዛ ፖይንት እየተጠጋችሁ ነው ወደዛ ወደምትፈልጉት ዋጋ እየሄዳችሁ እምቢ ብሎ ማድረግ ያስፈልጋል የሚገርመው ያ ድንጋይ ብቻ አልነበረም ውስጥ ላይ የከበረ ማዕድን ነበረው አያችሁት የከበረ ማንነታችን ልናገኝ ትንሽ ሲቀረን አንድከም ተስፋ እንቁረጥ መሞከር ያስፈልጋል አሁንም መሞከር ያስፈልጋል ከዛም በኋላ መሞከር ያስፈልጋል በጣም ደግሞ መሞከር ያስፈልጋል ያነ ነው ስኬት ሊፈጥር የሚችል ስለዚህ ተማሪዎች አንብባችሁ መጨረሻ አካባቢ በቃ እጭ ምናምን የምትሉባት ፖይንት ላይ ምናምን ሲደርስ በቃ ቅድም ያስቀመጣችሁትን ያንን የማያስቀምጠውን በርኒንግ ዲዛይር አስታውሱ ነገ ውጤታችሁን ማየት የምትፈልጉት ውጤት የፈተናው ቀን የሚሰራ አይደለም ዛሬ እያንዳንዱ ደቂቃዎች ናቸው ያንን የሚሰሩ እያንዳንዱ ቀን ነው ያንን ውጤት የሚሰራ እያንዳንዱ ሌሊት ነው ያንን ውጤት የሚሰራ የፈተናው ቀንማ አምሯችሁ ውስጥ ያለው ለማስፈር እኮ ነው የምትሄዱት ወንድሞቼ እህቶቼ ያ ነው እኮ እውነታው አሁን እኮ ነው ያ ውጤት የሚሰራው ስለዚህ ምን ያስፈልጋል ከእምነት ቀጥሎ መጣር ያስፈልጋል መጣር ብቻ አይደለም
የማያቋርጥ ጥረት ያስፈልጋል። የማያቋርጥ ጥረት ብቻ አይደለም፣ ሌላ የማያቋርጥ ጥረት ያስፈልጋል። በቃ never give up whatever the obstacle is። አስቸጋሪ ሁኔታዎች እንኳን ቢገጥሙ በቃ እንደገና መጣር ያስፈልጋል። እንደገና መሞከር ያስፈልጋል። እንደገና መበርታት ያስፈልጋል። ከዛ በኋላ ወደምንፈልገው የስኬት መሰላል አንዷን እንጨት መጠቅጠቅ እንጀምራለን። እንዲህ ድፍት ብሎ ያነበበ ሰው ነገ 500 ምናምን አምጥቶ ቤተሰቦቹን አኩርቶ ሀገር አኩርቶ ሊሆነው ወደሚፈልገው ስኬት ትኬት ይቆርጣል። አንዷን መሰላል ተቀጠቀ። እንዲህም ቢብሎ የሰራ ነጋዴ እየከሰረ እየተቸገረ አስቸጋሪ ሁኔታ ውስጥ መንገድ ተዘጋግቶ እንደዛም ብሎ ጥሮ የሰራ ሰው ነገ ለልጆቹም ብቻ ሳይሆን ለሰፈሩ ተስፋ ይሆናል። ዛሬ ከስራ ሰዓት ውጪ እሁድ ቅዳሜም እየሰራ ደንበኛ እያገለገለ ያለ ህዝብ እየመራ ያለ ሰው ካለ እመኑኝ ነገ ሲሞት በመቃብሩ እለት የሚጻፈለትን ደማቅ ታሪክ አሁን እየጻፈ አሁን የሰነድነው ሰነድ ነው። ያን ጊዜ ታሪካችን የሚጽፍ ሰው የሚጽፈው አሁን አሳይመንት መስጠት ያስፈልጋል። የሚጽፉት እምቢ ብለን ማድረግ ይኖርብናል። እምቢ ብለን ይሄ ሲሆን ወደ ስኬት እንመጣለን። ይሄ ሲሆን ስማችንን ከመቃብር በላይ እንዲቀር ማድረግ እንችላለን። ይሄ ሲሆን ለሌሎች ሰዎች አርያ መሆን እንችላለን። ይሄ ሲሆን ስፌር ኦፍ ኢንፍሉዌንሳችን ከፍ እያለ ይመጣል። ይሄ ሲሆን ዋጋ ያለን ሰዎች እንሆናለን። ይሄ ሲሆን ሀገር ቀና ማለት ትጀምራለች። ይሄ ሲሆን በትክክልም አምሳለ እግዚአብሔር በቃ ሰውን ባሪያውና በአምሳሉ እንደተፈጠረ ማረጋገጫ ይሆናል። ስለዚህ የማያቋርጥ ጥረት ያስፈልጋል። ያን ጊዜ ውጤት ማየት እንጀምራለን ማለት ነው። ከዛ በኋላም ሌላ ጥረት ያስፈልጋል። ከዛ ቀጥሎም ሌላ ጥረት ያስፈልጋል። ከዛ በኋላ በደንብ ከመሰላሉ ከፍ ይያል ወደ ራእያችን እንደርሳለን ማለት ነው። ከዛ በኋላ መሆን የምንፈልገው ዛሬ አእምሯችሁ ውስጥ ያያችሁትን ያኔ ታንጀብሊ ባይናችሁ እዛው ላይ እየዳሰሳችሁ ታዩታላችሁ። ግን ይሄ በጣም ዋጋ ያስከፍላል። አዎ የስኬት መንገድ ቅል ከሚሟሽበት መንገድ ጋር ተመሳሳይ ናቸው። ቅል ሲሟሽ ገጠር አካባቢ ተወልዳችሁ ያደጋችሁ ልጆች ታውቁታላችሁ። ቅሉ ይደርቃል፣ አንገቱ ይቆረጣል፣ ውስጥ ያለው ሆድቀው ፍሬው ምናምን ይወጣል። ከዛ ቀጥሎ ውሃ ይደረግበታል። ውሃ ከተደረገበት በኋላ 1-7 ቀን ይቆያል። ያንን ውሃ ብትቀምሱት አቤት ምሬቱ። ከዛ ሁለተኛው ዙር ላይ አሁን ቀጥታ ውሃ ተደርጎበት ይቀመጣል። ሁለተኛው ዙር ላይ ያለውን ብትቀምሱት እንደ መጀመሪያው አይሆንም፣ ምሬቱ ቀነስ እያለ ይመጣል። ሶስተኛ ዙር የሚደረግበታል። አይ ቲንክ 4-5 ዙር ነው የሚደረግበት እንደዛ ማለት ነው። ከዛ በኋላ ነው ቅል ወተት የሚታለብበት ግሬራ የሚሆነው። ከዛ በኋላ ነው ቅል ጠላ የሚቀዳበት። ከዛ በኋላ ነው ቅል ውሃ የሚቀዳበት። ከዛ በኋላ ነው ቅል ለተፈለገው አገልግሎት። ሂደቱ ግን መራራ ነበረ በጣም። የስኬት መንገድ ከዚህ በላይ መራራ ነች፣ ግን መጨረሻዋ ከዛ በላይ ጣፋጭ ነች። ስለዚህ አሁን እየተጎሳቆላችሁ ከሆነ እመኑኝ ነገ የተሻለ ቀናል። አሁን ደስ እያለን ከሆነ ግን የተቆጠበ ሀዘን ነገ ይከፋናል፣ አትጠራጠሩ። ስለዚህ አሁን ለሰውነታችሁ ምቾት ቅድሚያ አትስጡ። ሰውነታችሁን አንገላቱት፣ ነገ ያርፋል በደንብ። የስኬት መንገድ ቅል ከሚሟሽበት መንገድ ጋር ብዙ ተመሳሳይ ነው በብዙ መንገድ። ምክንያቱም ስኬት መጀመሪያ አካባቢ በጣም መራራ ነው። ከዛ እሱን እየሞከርነው ስንመጣ ሀቢት ስናረገው ይቀንሳል። ሁለተኛ ወደምንሄድበት መንገድ እየቀረብ እንደሆነ ሲገባን እንጓጓለን። ያ መራራ ነገሩ እየቀነሰ ይመጣል። አንድ ቀን ስኬትን ስናገኛት ጭራሽ ጣፋጭ ሆናል። ሂደት ነው። ሂደቱን ግን በደንብ ማጣጣም ያስፈልጋል። በጣም ማለት ተፈጥሯዊ የሆነ ነገር ነው። ተፈጥሮን ዲኔ ማድረግ አይቻልም። ተፈጥሮን ስንረዳት ነው በተፈጥሮ ውስጥ አቅም ያለን ሰዎች የምንሆነው። ተፈጥሮን ስናቃት ነው ተፈጥሮን ለምንፈልጋት ነገር መጠቀም የምንችለው። ከተፈጥሮ ጋር በመጣላት ግን ዘመንን መግፋት አይቻልም፣ በታሪክ አይቻልም። ተፈጥሮን የተረዱ ሰዎች ናቸው አሁን በቴክኖሎጂው የረቀቁ። ብዙ ሰዎች ከሰማይ በታች አዲስ ነገር የለም ይላሉ። አዎ ከተፈጥሮ የተኮረጀ ነገር ስለሆነ ነው። ኢኖቬቲቭ የሆኑ ሐሳቦች በሙሉ የተቀዱት ከተፈጥሮ ነው። ስለዚህ ተፈጥሮን ከተጋፋን በቀኛን እንምንወድቀው፣ ተፈጥሮ አይደለም የምትወድቀው። ይህን መረዳት በጣም አስፈላጊ ነው። ብርትት በሉ፣ እምቢ ብላችሁ ብርትት በሉ። በቃ እግዚአብሔር ያበረታችኋል። በእርግጠኛ ተስፋችሁን እሱን ካረጋችሁ፣ እሱን ከተደገፋችሁ ትበረታላችሁ።
ያነ ውስጣችሁ የተንቀለቀለውን ፍላጎት ደጋግማችሁ አስታውሱት። እምቢ ብላችሁ እዩታውን ባይነ ህሊናችሁ ማለት ነው። ያኔ ትበረታላችሁ። ያኔ በችግሮቻችሁ ላይ እናንተ ትገዝፋላችሁ። ያኔ ችግሮቻችሁ ያሁን እንደሆኑ ትረዳላችሁ። አቅም ታገኛላችሁ። ስለነበረን አጭር ቆይታ እጅግ በጣም እያመሰገንኩ ይሄ ቪዲዮ የእናንተን ህይወት ከዳሰሰ ጠቅ ካረጋችሁ ይዟችሁ ከቆየ ለሌሎቹ በመታቋቸው ቴሌግራም ፔጆች በዋትስአፕ ግሩፖች በማካፈል የማህበራዊ ኃላፊነታችሁን በድጋሚ እንድትወጡ በእግዚአብሔር ስም ማሳሰብ እወዳለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። መልካም ሳምንት